ሰላም ጤና ስጥልኝ የጥሞና ተከታታዮች፣ ባለፈው ክፍል 4 ባቀረብኩላችሁ የሀገራችን የፋይናንስ ካፒታል በከፍተኛ ሁኔታ ለማስጠበቅና የፋይናንስ ሕግ ተገዥነትን ወይም ኮምፕላያንስን ለማረጋገጥ የሚያስችለውን የሶቨሬን ሬጉሌተሪ ቴክኖሎጂ ወይም እኛ ባለፈው ሬጉሌሽን አሴ ሰርቪስ ብለን የተመለከትነውን አቅርቤላችሁ ነበር። በዚህኛው ክፍል 5 ደግሞ የሀገራችንን የፋይናንስ ተቋማት ከከባድ ማክሮ ኢኮኖሚ መናጋት እና ከተደራራቢ ቀውሶች ያልጠበቁ ቀውሶች የሚጠብቅ ቴክኖሎጂ ስርዓት በጥልቀት እንቃኛለን። የገንዘብ ፍሰትን እንግዲህ በአስተማማኝ ሁኔታ ለመቆጣጠር የፍጥነት መናጋት ወይም የትራንዛክሽኖች ፋይናንሻል ዝውውሮች ወይ የገንዘብ ዝውውሮች የፍጥነት መናጋት ማክሮ ሾክ እንዳይኖር ፕሩደንሻል ሺልድ ወይም ደግሞ በፖሊሲ ዳይናሚካሊ በሚቀያየር ፖሊሲ እንዴት እንከላከላለን። ራስ ባለፈው ያየነው ነው ሬጉሌተሪ ሰርቪስ። አሁን ደግሞ ኤጅ ጌትዌይን አንድ ላይ ዩኒፋይ አድርገን ይህን ስርዓት እንዴት እናዋቅራለን የሚለው እናያለን። እንግዲህ ዋናው ዓላማ በየቀኑ ያሉ የኦፕሬሽን ፍጥነቶች የገንዘብ ዝውውሮችን የሚያፈጥኑ ስራዎች ከመጠን በላይ ከፍተኛ በሚሆንበት ጊዜ በዛ በራስ እንከላከለዋለን ያልነው የፋይናንስ ካፒታል ክምችት ላይ ተጽዕኖ ማሳደር እንዳይችል አስቀድሞ የገንዘብ ዝውውሮችን መለየትና መቆጣጠር የሚያስችል ሁለት ዋና ዋና ውቅር አሉት። ይሄ ኤጅ የምንለው አሁን ወይ ማጌንታ ሶሉሽን ያልነው የመጀመሪያው በውጭ በኩል የሚገኘው ፐብሊክሊ አክሰስ የሚደረገው የተቋማ ወኪሎች መግቢያ የሆነውና መቆጣጠሪያ ፖርታል ሲሆን፣ ሌላኛው በውስጥ በኩል ከቮልቱ ጋር ከሶቨሬን ቮልቱ ጋር ከራሱ ጋር የሚገናኝ ከውጭ አክሰስ እንዳይደረግ ቮልቱ የሚያቆራኘው ፍሰት የሚቀበለው የሚተነትነው ካፒታል ፑሉ በተጨማሪ ፍሰቱን የምንቆጣጠርበት የዚህ የከባቢ ገንዘብ ፍሰት ማስፈጸሚያ ወይም ደግሞ የከባቢ ሰርቨር የምንለው ይሄ ሃርድን የተደረገ ኢንተርፕራይዝ ኢንትራኔት ወይም ኖድ 64 ቤዝ ኤጅ የምንለው ነው። እነዚህ ሁለቱን ውቅሮች እናያለን ማለት ነው። እንግዲህ የሲስተም ጤናማ ገበያ ፍሰትን ከባላንጣ ወይም ካልታወቀ አኖማሊ ከሆነ ካፒታል ሽሽት እንዳይኖር ተለዋዋጭ የፍሰት ጣሪያዎችን መጠበቂያ ዳይናሚክ ሲሊንግ ሜምብሬን በመፍጠር እንደየተቋሙ የሌቨሬጅ አቅም ወይም ደግሞ የሪስክ መቋቋም ደረጃ ወይም ደግሞ በየጊዜው ኦዲት ሲደረጉ ተቋማቱ ሬት የሚደረጉበትን ስሌት ውስጥ አስገብቶ ጣሪያቸውን ያሻሽላል ማለት ነው በቋሚነት። ሂስቶሪካል ሪኮርዶችን ዳይናሚካሊ አፕዴት የሚያደርገው ሲሊንግ ሜምብሬን በላይ በሚሆንበት ጊዜ ሲስተሙ በቅጽበት እንደምትመለከቱት ባልተዛመደ ጊዜያዊ መዝገብ አሲንክሮንስ በፈር ስቴት ውስጥ ያስቀምጠዋል። ይህ ሁኔታ ዋናውን ካፒታል ማይክሮ ፋይናንሶችን ወይም ትናንሽ ትራንዛክሽኖችን በብዙ ፍጥነት የሚያከናውኑትን ዋሌት ካምፓኒዎች ስፖንሰር የሚያደርጋቸው ባንክ ላይ ያለ ኤጀንት መቆጣጠር እንዲችል እንዲያይ ቴምፖራሪ ፑል ውስጥ ያስቀምጥለታል ማለት ነው። ካፒታል እንዲያሳድግ ወይም ደግሞ ይህን ትራንዛክሽን ፕሮፐርሊ ሴትል እንዲያደርግ ይጠይቀዋል ማለት ነው። ኢንተራክት ያደርግበታል። የምናየው ምሳሌ ጤናማ ፍጥነት በሰከንድ 2000 አሁን ባለው ሁኔታ 2000 ብር ነው ተብሎ ነው የሚታሰበው በሰከንድ። ማክሲመም ትልቁ ትራንዛክሽን ወይም ትልቅ ሀብት ያላቸው ሰዎች በሰከንድ እስከ 2000 ብር ያንቀሳቅሳሉ ተብሎ ነው ቢዝነሶችም ቢሆኑ ወይም ንግዶች። ስለዚህ በ10ኛው ሰከንድ ላይ እንደምትመለከቱት በድንገት በ300 የሚፈቀድለት እስከ 300% ማሳደግ ነው። ባለፈው እንዳየ ነው። ግን በ3000% ፍጥነቱ በዚህ ሬት ያለ ትራንዛክሽን 2000 ብር በሰከንድ ግን ወደ 3000% ቢያድግ ማክሮ ፑሉን አፌክት ያደርገዋል ማለት ነው። የፍሰት መናወጥ ወይም የማክሮ ፑሉ በድንገት አፌክት የመሆን እድል አለው ማለት ነው። ስለዚህ በሰከንድ ወደ 60,000 ብር ከፍ ይላል። በዚህ ወቅት እንግዲህ ያለምንም መከላከያ አሁን ባለው ሁኔታ ኤቲኤስ ላይ አርቲጂኤስ ላይ ማንኛውም ባንክ ከኮር ባንኪንጉ ትራንዛክሽኖችን ለሴትልመንት በየቀኑ በየሳምንቱ ኢንጀስት ያደርጋል። ያ በቂ ካፒታል ኖሮት ነው ያንን ትራንዛክሽን እያደረገ ያለው። በየቀኑ ያለውስ አፌክት አያደርገውም ወይ የሚለውን ከዚህ ከነባሩ አርቲጂኤስ ሲስተም አንጻር ስንመለከተው እዚህ አሁን እንደምትመለከቱት በ18ኛ ሰከንድ ላይ የደጋፊውን ባንክ ወይም አንደኛ ደረጃ ላይ ያለ ትልቆቹ ባንኮቹ እነሱ ናቸው ብዙ ጊዜ ትረስት አካውንት ወይም ስፖንሰር የሚሆኗቸው ታች ላሉት። ስለዚህ ለዚህ ተቋም ፍሰቱ ሙሉ በሙሉ እንዲበላሽ ያደርግበታል ማለት እሱ ባላደረገው ትራንዛክሽን በ2.3 ሚሊዮን ብር እንዲሟጠጥ ያደርግበታል ማለት ነው። በአንጻሩ ግን በሁለተኛው አሁን የጥሞና እንድምታ ወይም እዚህ ጋር ጥሞና ፍሬምወርክ ያልነው በዚህኛው ኮለን እንደምትመለከቱት ከጣሪያ በላይ የተረፈውን የባላንጣ ወይም ስፖንሰር የሆነውን ካፒታል ሽሽት በ2.35 ሚሊዮን አፌክት ሊያደርገው የነበረውን ወዲያውኑ በሶስቱ መስፈርቶች መለኪያ ሂስቶሪካል ዳታውን አይቶ ይሄን አይነት ፍጥነት ያለው ትራንዛክሽን
በዚህ በተደጋጋሚ ማድረግ አትችልም። ስለዚህ የከባቢ ሰርቨሩ ማቆያ ኤጅ ትራክ ኩዊ ላይ ይሄ ሂስቶሪካል ዳታውንና አሁን የላከውን ትራንዛክሽን ክሪፕቶግራፊ ሙሉ ዳታ ያስቀምጣል ማለት ነው። ስለዚህ እዛ ላይ በማቆየት የዋናውን የደጋፊ ተቋሙን ወይም የደጋፊ ባንኩን ቋት ጤናማ የካፒታል ክምችት ሳይነካ እዛው 15 ሚሊዮን ብር ላይ እንዲቆይ ያደርገዋል፣ ያግዘዋል ማለት ነው። ስለዚህ ይህ በሚሆንበት ጊዜ ያልተለመደውና የባላንጣ ካፒታል ሽሽት፣ የገንዘብ ፍሰት በአካባቢው መጠበቂያ ቋት ኤጅ የምንለው ይሄ ማግኔታ ኤጅ ሰርቨር ቅድም ያለው ውስጥ ወደሚገኘው የሶስቱ መስፈርት ትራኩ ከባቢ ሰርቨር ማቆያ ዳታ ውስጥ በከባቢ ሰርቨር አመስጣሪነት ወይም ደግሞ ኢንኮድ አድርጎት ደህንነቱ እንደተጠበቀ ያስቀምጠዋል። በተጨማሪም ምን ያደርጋል ሲስተሙ የፋይናንስ ተቋማትን ህጋዊነት ራስ ቮልቱ ላይ በአይኤስኦ 2022 መስፈርትና በፋይዳ መታወቂያ ላይ ያረጋግጣል፣ ቫሊዴት ያደርገዋል ማለት ነው። የመጣው ትራንዛክሽን ትክክለኛ ተቋሙን ይለያል። ለዛ ተቋም ትራንዛክሽን አይዲ ሰጥቶት ቴምፖራሪ ያስቀምጠዋል ማለት ነው። እዚህ ኤጅ ላይ ለየተቋሙ አገልጋይ ወኪል የተዘረገ ፖርታሉ አማካኝነት ዝግ በሆነ ሂደት ክሎዝድ ሉፕ የሰነድ ይዘት ማደሻ ሞዴል በመጠቀም በየ2 ሰከንዱ መረጃውን ያድሳል። እንዲሁም የብዙ ደረጃ የይለፍ ቃል ኢንተራክት እንዲያደርግ በኤጅ ወርከር በኩል ቋቶች ከእርስ በርስ ተጽዕኖና ከእይታ ውጭ በሆነ መንገድ ዲካፕልድ በሆነ ትሬድ በቴሌግራምም ኢንተራክት እንዲያደርግ ወይም በኤስኤምኤስ ኖቲፋይ ያደርገዋል። መልእክቱ ደርሰዋል ኢንተራክሽን በመፍጠር አውቶራይዝ እንዲያደርግ ያደርገዋል ማለት ነው። ስለዚህ ማንኛውም የስጋት ምልክት ሲታይ ሲስተሙ ወዲያውኑ ማስጠንቀቂያ መልእክት በመላክ አውቶማቲካሊ የኤጅ ሰርቨሩ በፍጥነት 15 ሚሊ ሰከንድ ውስጥ ነው የመለሰው። 7ም ሊደርስ ይችላል። ማዕከላዊ ባንኩ የየሰዓቱን የፍሰት ሽፋን ዋስትና፣ ጥሬ ገንዘብ መጠን ኤልሲአር የምንለው ይሄ በእጃቸው የሚይዙትን ካሽ መጠን መሰረት በማድረግ የጤናማ ፍሰት ቁጥጥር መለኪያዎች ደግሞ አሉ። ይሄ ሄልዝ መልቲፕላየር በኦዲት የሚገኝ ከ3 እስከ 1 ሬት እያደረገ ብሔራዊ ባንክ እንደ ታሪካቸው ቁጥጥር የሚያደርግበት የከባቢ ሰርቨሩ ላይ ይህንን ሬቲንግ በምንሰጥበት ጊዜ ዳይናሚካሊ ሴት ባደረገለት ሲሊንግ ወይም ደግሞ ጣሪያ የማዕከላዊና የደጋፊ ባንኩ የጀርባ ኮር ወይም ኮር ባንኪንጉ ወኪል ድሪፕ ወርከር የምንለው አማካኝነት በየ3 ሰከንዱ መረጃዎችን ያድስለታል። ዋናው ማክሮ ካፒታል ገንዳ ሳይቀነስ አፌክት ሳይሆን ግብይቶችን ወደ ዋናው ባንክ መመዝገብ ይችላል ማለት ወደ ብሔራዊ ባንክ ያስገባል ማለት ነው። ስለዚህ ይህ ስርዓት የዶላር ትራንዛክሽኖችን ከውጭ ያሉ በዚህ በፓፕስ ፓን አፍሪካን ፔመንት ሴትልመንት ሲስተም እና እንደገና ደግሞ ናሽናል በብር የሚደረጉትን የዲጂታል ትራንዛክሽኖች በኢቲ ስዊች ባሉ መረቦች በኩል የሚከሰቱ ድንገተኛ የካፒታል ሽሽትን ሊያስከትሉ የሚችሉ ትልልቅ ፍጥነት ያላቸውን ትራንዛክሽኖች በዚህ መልኩ መከታተልና ሙሉ ኔትወርኩን መዝጋት ሳያስፈልግ በዳርቻ እዚህ ኤጅ ብለን አሁን ፕሮፖዝ ባደረግነው ሰርቨር ላይ ፍሰት የፈጸመውን ፍሰት ብቻ በመለየት እንደ ሉዓላዊ የፋይናንስ ፍሰት መከላከያ ሆኖ ያገለግላል ማለት ነው። ስለዚህ ይህ እንግዲህ የዋናውን ካፒታል ገንዳ የየባንኩን እዛው በከባቢ ሰርቨር ዳርቻ ላይ የፍሰት ጥሰት በሚፈጠርበት ጊዜ በዚህ መዋቅር በዚህ ፍሬምወርክ የሀገራችን የፋይናንስ ስርዓት ደህንነት ለመጠበቅ ይቻላል ማለት ነው። አሁን እንግዲህ ክሪፕቶ ከረንሲ ትራንዛክሽኖችን የዲጂታል በፎሬን ከረንሲ የሚደረጉ ትራንዛክሽኖች መልቲፕል ታይምስ ከብር ትራንዛክሽን አንጻር መልቲፕል ታይምስ ሊያድጉ ስለሚችሉ ከሬት አንጻር ካፒታሎች በፎሬን ከረንሲ ፎሬን ካፒታሎች ተመልሰው እንዳይወጡ የሪጂናል ወይም ደግሞ ከአካባቢ ካሉ ሀገሮች ጋር ቁርኝት በሚደረግበት ጊዜ የፋይናንስ ሀብታችንን ቁጥጥርና ፍሰት ክትትል ማድረግ ይቻላል ማለት ነው። የማክሮ ካፒታልና ገንዘብ ቁጥጥርን ማድረግ ፍሰትን ቁጥጥር የሚያስችል ሌላ ፍሬምወርክ ይዤላችሁ እስክመጣ ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቀን።